ሁሉም መዘግየቶች መካድ አይደሉም። እግዚአብሔር የካዳችሁ ከመሰላችሁ ለምን ሲባል የእግዚአብሔር ክብር የበለጠ እንዲገለጥ ሆን ብሎ ክርስቶስ ዘገየ። ከዛች ማይቷ ሴትዮዋ ወየው በበሩ አለፈ። ኤልሳቤጥ አለች ይሄ እግዚአብሔር ሰው ነው፣ ና ግባ አለች። አስገባችሁ። ስተኛ አለች። እዚህ ተኛ እቺም ብላ አለች። ወየው ተነሳና አርፎ አይቀመጥም። የዛሬ ዓመት እዚህ ቤት እግዚአብሔር ወንድ ልጅ አመጣ ብላ ተቀበለች። እሰይ ብላ ከዛስ እግዚአብሔር ይሰጣል። ጠይቄው ቢሆንሽ ወሰን ስተኛ አላልኩ። ታዲያ ይሄ ልጅ እንዴት ይሞታል? አዛዮቹ ልጅ አራሽ በሏ ያዘጋጇል። ጫናረገችና ደረት ቢደ ወዴት ነው ሲሏ ሰላም ነው። አካባቢው ላይ እንደዚህ የሚጠብቅ ነገር አሰብስብ። መቼ ነው የሚያለቅስ? መቼ ነው የሚቆዝ? መቼ ነው የምትከፋው? መቼ ነው ቀና እንዳይል የምናረገው ለሚለው ሰላም ነው ብለን እንወጣለን። አሜን። ሁሉም ነገሮች ወደ ህይወታችሁ ሲመጣ እግዚአብሔር ክብር ሊገለጥ፣ ሊነጋጋ ሲል ይጨልማል፣ ጨለማው ሲበረታ ብርሃን ሊወጣ፣ መከራው ሲበዛ ምንድነው ሲባል ልትለቀቅ ነው። እየጮኻችሁ እያማረራችሁ ነው። መቼ ነው የኔ ጊዜ እያላችሁ ነው። በጣም እየተጫናችሁ ከሆነ እንኳን ደስ አላችሁ፣ ብርሃን ሊወጣ ነው። ገና እየጀመራችሁ ከሆነ ደግሞ ትንሽ ታገሱ። ምንም ልረዳችሁ አልችልም። ትንሽ ታገሱ።